ተወዳጅ እንድንሆን የሚያደርጉ የተጠኑ ነጥቦችን እነግራቸዋለሁ። የሶሻል ሳይኮሎጂ አንዳንድ ሰዎች 4 አድርገው ነው የሚያቀርቧቸው። እኔ ግን ደግሞ ባጭሩ 7 ነጥቦችን በትንሽ ደቂቃዎች ውስጥ እነግራቸዋለሁ። አንደኛው ሰዎችን ተወዳጅ የሚያደርግ ነገር ለሰዎች ዋጋ የሚሰጡ ሰዎች፣ ሰዎችን የሚያከብሩ ሰዎች፣ ለሰዎች ክብር የሚሰጡ ሰዎች፣ ቆሞ የሚያስተናግዳቸውን ዌይተር ያከብራሉ። ቤታቸው የምታስተናግዳቸውን እህታቸውን የምትሰራውን እህታቸውን ያከብራሉ። ሰውን በሰውነቱ ክብር የሚሰጡ ሰዎች፣ ሀብታሙን አክብረው ድሃውን የማይንቁ፣ የተማረውን አክብረው ያልተማረውን የማይንቁ፣ የነሱን ብሔር ወደውና አክብረው የሌሎችን ብሔር የማይንቁ፣ የነሱን ሃይማኖት ሰዎችን ወደውና አክብረው የሌላ ሃይማኖት ሰዎችን የማያጣጥሉ፣ እነዚህ ሰዎች ሰውን በሰውነቱ የሚያከብሩ ሰዎች ይወደዳሉ፣ በህዝብ ይወደዳሉ። ሁለተኛ ፍሬንድሊነስ የሚባለው ነው። ፍሬንድሊነስ ማለት ደግሞ ምንድነው? እያንዳንዱን ሰው ስታገኙት እንደ ጓደኛችሁ። ለሁሉ ሰው ጓደኛ መሆን አይቻልም፣ እውነት ነው። ግን በዛ ሰዓት ኢምፖርታንት እንደሆነ እንዲሰማው፣ ጓደኛችሁ እንደሆነ እንዲሰማው፣ ወገኑ እንደሆናችሁ እንዲሰማው፣ አጋሩ እንደሆናችሁ እንዲሰማው ታደርጉታላችሁ። እንደ ጓደኛ ታወሩታላችሁ። ፍሬንድሊ መሆን። ሶስተኛው ራስ የሚወደዱ ሰዎች ባህሪ፣ ራሳቸውን የማይሰብኩ ሰዎች፣ እኔ እያሉ የማያወሩ እኔ በጣም እንዲህ ነኝ፣ እኔ በጣም እንዲህ ነኝ እያሉ ስለ ራሳቸው የማይሰብኩ ሰዎች፣ ይልቁን ራሳቸውን ሊሰውሩ የሚሞክሩ ሰዎች፣ እነሱ በጣም ተወዳጆች ናቸው። አራተኛው ምንድን ነው? አራተኛው ኢምፓቲ ይባላል። ኢምፓቲ ማለት ተወዳጅ የሚያደርግ ነገር። ኢምፓቲ ራሳችሁን በዛ ሰው ቦታ ላይ አድርጎ ማየት ነው። አንድ ሰው ታሟል፣ በታመመው ሰው ቦታ ላይ አድርጋችሁ ራሳችሁን ታያላችሁ። አንድ ሰው ተቸግሯል፣ በተቸገረው ሰው ቦታ ላይ አድርጋችሁ ራሳችሁን ታያላችሁ። አንድ ሰው ታስሯል፣ በታሰረው ቦታ አድርጋችሁ ራሳችሁን ታያላችሁ። ጥያቄ ትጠይቃላችሁ። ከኡስታዝ አቡበከር ጋር ስናወራ ግን ዶክተር አንተ እንዴት ነህ ይለኛል። አሁንም ደግሞ ግን እንዴት ነህ ማለት ህይወት እንዴት ነው፣ ኑሮ እንዴት ነው እያለ ይጠይቀኛል። ይሄ ምን ማለት ነው? ኢምፓቲ ነው የሚባለው። ከኡስታዝ ጋር ማንስማማው አንድ ነገር ላይ ብቻ ነው። እሱ ምን ይላል? እያንዳንዱ ሰው ለአንድ ወርም ቢሆን ታስሮ መውጣት አለበት ትምህርት እንዲማር ይላል። እኔ ደግሞ የለም ታስረው የተፈቱ ሰዎች የጻፉትን መጽሐፍ አነባለሁ እንጂ አልታሰርም እለዋለሁ። ይቅርብኝ ይለዋለሁ። ስለዚህ ኢምፓቲ እንድትወደዱ ያደርጋቸው። አምስተኛው ላይከብል የሚያደርግ ላይከብሊቲ ፋክተር የሚባለው ደግሞ ሪልነስ ወይም ኦተንቲሲቲ፣ ራስን መሆን። ምሁር ሳይሆኑ ራሱን ምሁር አድርጎ አለማቅረብ፣ ሀብታም ሳይሆኑ ራስን ሀብታም አድርጎ አለማቅረብ፣ ጀግና ሳይሆኑ ራስን ጀግና አድርጎ አለማቅረብ፣ ራስን መሆኑ መቅረብ። ድካም አለኝ፣ ድካሜን ብታውቀው ምን ችግር አለው? እንዲህ አይነት ችግሮች አሉኝ ብታውቀው ምንም ችግር የለውም። በቃ እንደውም ሀብት ያላቸው ሰዎች፣ ተወዳጅ ሀብት ያላቸው ሰዎች ስለ ሀብት ስታወሩላቸው ምን ብዙም አይደል እኮ ይሏቸዋል። በጣም የተማሩ ሆነው ስለ ትምህርታቸው ስታወሩላቸው ብዙም እኮ አይደለም ይላሉ፣ ብዙም እኮ አይደለም ይላሉ። ይሄ ሪልነስ ኦተንቲሲቲ እንድትወደዱ ያደርጋቸዋል። ላይከብሊቲን ይጨምራል። ስድስተኛው 7 ናቸው የምነግራቸው። ስድስተኛው ሪላያቢሊቲ፣ አስተማማኝነት፣ አስተማማኝ ወዳጅ መሆን። እነዚህ ተወዳጅ ሰዎች ከታመማችሁ ይመጣሉ፣ ሆስፒታል ይጠይቋቸዋል። ግማሽ ኪሎ ሙዝ ቢሆን ይዘው ይመጣሉ። ከታሰራችሁ ተሰልፈው መጥተው ይጠይቋቸዋል። ሰው ካረፈባችሁ ድንኳን ውስጥ መጥተው አጠገባችሁ ቁጭ ይላሉ። አስተማማኝ ሰዎች ናቸው። ሰው በምትፈልጉበት ጊዜ ሰው ሆነው የሚገኙ የሚመጡ ሰዎች ናቸው፣ ተወዳጆች ናቸው። 7ኛው በውድቀታችን የማይደሰቱ ሰዎች። ስትወድቁ እዛው የወደቃችሁበት ቦታ ላይ በድንጋይ ሊመቷችሁ የማይፈልጉ፣ እዛው የወደቃችሁበት ቦታ ላይ ሊረግጧችሁ የማይፈልጉ ሰዎች፣ ይልቁን እጃቸውን ዘርግተው የወደቃችሁበት ቦታ ላይ ሊያነሷችሁ የሚፈልጉ ሰዎች እና ስትወድቁ ሊያነሷችሁ የሚመጡ ሰዎች፣ እጃቸውን ሊዘረጉላችሁ ሰዎች፣ በውድቀታችሁ የማይደሰቱ፣ እሰይ ወደቀልኝ የማይሉ ሰዎች ተወዳጅ ይሆናሉ። የእጃቸውን ይዘረጋሉ።
ላስት በትኖት ሊስት እንደሚባለው ተወዳጅነት የፈጣሪ ስጦታ ነው። ህዝብ እንዲወዳቸው ያደርጋል። ፌቨር የሚባል ነገር አለ፣ ሞገስ የሚባል ነገር አለ። ፈጣሪ ነው የሚሰጠው። ከዚህ ዝም ብሎ ሰው ይወዳቸዋል፣ ህዝብ ይወዳቸዋል፣ ስትናገሩ ይሰማቸዋል፣ ትንሹ ነገር ያስደንቀዋል። ይሄ ደግሞ የፈጣሪ ስጦታ ነው። በፈጣሪ ስንፈራው፣ ስንወደው፣ በመንገዱ ስንሄድ የሚሰጠን ፌቨር ሞገስ የሚባል ተወዳጅነት ደግሞ አለ፣ በህዝብ ሁሉ እንድትወደዱ የሚያደርግ። ስለዚህ ምን እናድርግ? ለሰዎች ዋጋ እንስጥ። ሁሉን ሰው እናክብር። ሁሉን ሰው በእድሜ ልዩ ክብር የምንሰጣቸው ሰዎች አሉ። በፖዚሽን ልዩ ክብር የምንሰጣቸው ሰዎች አሉ። እያንዳንዱን ሰው ጫማህን የሚጠርገውን ሊስትሮ አክብረው፣ ቆሞ ካፌ የሚያስተናግድህን ሰው አክብረው፣ መንገድ ላይ ያሉትን ሰዎች አክብሯቸው። ለሰዎች ቫሊዩ እንስጥ። ያ ላይካቢሊቲን ተወዳጅነትን ይጨምራል። ሁለተኛ ፍሬንድ ሊኖርላቸው፣ ስናገኛቸው እንደ ጓደኛ እናውራቸው። እስቲ ለአንድ ቀን ለትንሽ ደቂቃ እንኳን ሰላም በሚለን ሰዓት ጓደኛ ያገኛ ሰው፣ ጓደኛ የሌለው ሰው። ስለዚህ ፍሬንድ ሊኖርላቸው፣ ይሄ ተወዳጅ ያደርጋል። ከዛ ደግሞ ራሳችንን አንስበክ። ሰዎች ያድንቁን፣ እኛ ራሳችንን አናድንቅ። ሰዎች ስለኛ ያወሩ፣ እኛ ስለ ራሳችን አናወራ። ራሳችን ካልሰበክን ተወዳጅነትን እንጨምራለን። ከዛ አሁን ቅድም ያለው ኤምፓቲ ይኑረን። ቅድም እንደጠየቀኝ እንዴት ነው ኑሮ? ህይወት እንዴት እያደረገህ ነው? ያ ነገርስ እንዴት ሆነ? ያ ችግር ተስተካከለልህ ወይ? ሰምተን ከነበረ እንዴት ሆንክ ብለን ከልባችን ሆነን እንጠይቅ። በእነሱ ቦታ ራሳችንን አድርገን እናዳምጣቸው፣ እንያቸው። ከዛ ቅድም ያነሳነውን ደግሞ እንሆን ራሳችን። በቃ ራስህን ኦተንቲክ ሰልፍህን፣ እውነተኛ ማንነትን በሰዎች ፊት አቅርብ። ስቀርብ ሰው ፊት አልደባብቅም፣ አልሸፋፍንም። ራሴ የሆንኩትን ነገር ሆኜ እኖራለሁ። ቴኪቶር ሌቪት ይሄ ነኝ እኔ። ድካሜም ይሄ ነው። በዚህ ውስጥ አልፍ ያለሁ፣ ብትወደኝም ብትጠላኝም በዚህ መንገድ ውስጥ አልፍ ያለሁ ብዬ ራስን ማቅረብ ነው። እሱ ደግሞ ከዛ አስተማማኝ እንሁን፣ ልቅሶ እንድረስ። ሰው ሲታመም ሆስፒታል ቤት ሄደን እንጠይቅ። ሰዎች ሲወድቁ የምንደሰት ሳንሆን ሰዎች ሲወድቁ በተቻለ መጠን ጀጅ አለማድረግ፣ አንፍረድባቸው። የሚፈርድ ፈጣሪ ነው። ይልቁን እጃችንን እንዘርጋና ልናነሳቸው እንሞክር፣ ልንረዳቸው እንሞክር። ይህ ሁሉ ምን ያደርጋል? ተወዳጅነትን ላይካቢሊቲን የሚባለውን ይጨምራል። በፈጣሪ መንገድ እንሂድ፣ እንፍራው፣ እንውደደው፣ እናክብረው። ፌቨር ይሰጠናል፣ ተወዳጅነት ይሰጠናል። ግን ተወዳጅ ብንሆን ታዲያ ምን ይጠቅማል? ተወዳጅ ሆንኩኝ ሰዋት ምን ይጠቅማል? ተወዳጅ ስትሆኑ ሰዎች አብረዋችሁ መስራት ይፈልጋሉ። የሚቀጥሩ ከሆነ ከዲግሪያችሁ ይልቅ እናንተን ላይክ በማድረጋቸው የነሱ ማድረግ ይፈልጋሉ። ያላቸው ከሆነ ቸርነት ያደርጉላቸዋል፣ ምሕረት ያደርጉላቸዋል፣ መልካም ነገር ከእናንተ ጋር መስራት ይፈልጋሉ፣ አብረው መሆን ይፈልጋሉ። ስለዚህ በስራው ዓለም ላይ ላይካቢሊቲ በጣም ጥቅም አለው። አንዳንድ ሰው በጣም ትልቅ ዲግሪ ይኖረውና ብዙ እውቀት ይኖረውና እነዚህ አሁን ያለላቸውን ነገሮችን ስለማያደርግ ሊቀጥረው የፈለገ ሰውዬ ኳሊፋይ እያደረገ አይፈልገው። ላይካብል ስትሆኑ ግን ሰዎች ከእናንተ ጋር መሆን ይፈልጋሉ፣ ሊቀጥሯችሁ ይፈልጋሉ፣ መልካም ሊያደርጉላችሁ ይፈልጋሉ፣ ከእናንተ ጋር መሆን ይፈልጋሉ። ይሄ ነውና ላይካቢሊቲያችንን እናሳድግ።